ዋትስአፕ በቴሌግራም ከፈለጋችሁ ስቶሪ ላይ ያስቀምጡትና ማንንም ሰው ይጠቀምበት። ምክንያቱም ሀገራዊ ጉዳይ ስለሆነ አንድ ወንድም ደውሎልኝ በቅርቡ የተዋወቁት አንድ የሌላ ሀገር ዜጋ አለ አለኝ እና ከሱ ጋር እየተጫወትን እያወራን እናንተ ኢትዮጵያውያን እኮ በጣም ጎበዞች ናችሁ፣ በጣም ደስ የሚል ስነ ምግባር አላችሁ፣ አንተ ግን ከነሱም በሆነ ነገር ትለያለህ አለኝ አለ። ከሌሎቹ ከማቃቸው ኢትዮጵያውያኖች በምንድነው የምለየው ስለው አንተ ንጽህናን ትጠብቃለህ፣ ወላ ብብትህ ወላ አፍህ አይሸትም፣ ደስ ይላል ሽታህ አለኝ አለ። አንገቴን ደፋሁ አለኝ። ምክንያቱም በሀገር ደረጃ ግማታም ስትባል አስበዋል ምን ያህል እንደሚከብድ። ልጁ በጣም ግልጽ ነው ሲነግረኝ ማለት ነው። ልጁ ይሄኛው ልጅ በጣም ግልጽ ነው። በሀገር ደረጃ ነው ግማታም የተባለው። ወላሂ በጣም ነው የተሰማኝ አለኝ። በጣም ተሰማኝ። ግን አለ ወደ ማህበረሰባችን ልማድ ስመለስ ሳስበው ሰውዬ የተናገረው ነገር ብዙም ከእውነት የራቀ ነገር አይደለም። በተወሰነ ደረጃ አለብን ያ ነገር። እስቲ እናውራ አንድ ባንድ ማለት ነው። ምሳሌያዊ አነጋገር ተብሎ ከሚጠቀሱ ነጥቦች መካከል አንደኛውን ላንሳላችሁ። ወንድ ልጅ እግሩና ብብቱ ካልሸተተ ምኑ ነው እንደሆነ? ምን ማለት ነው? ብብቱና እግሩ ካልሸተተ መሽተት አለበት ማለት ነው? ምንስ ስለሆነ ነው የሚሸተው? የሰው ልጅ እንደሆነ እሱን ይመጣበታለሁ። ከኢስላም ጋር ያለውን ግንኙነት መጣበታለሁ። ኢስላም እንዴት አድርጎ ይሄን ነገር ተህዲብ እንዳደረገ የሰው ልጅ እንዴት አድርጎ ጽድት ማለት እንዳለበት እንዴት እንዳስተማረስ ይመጣበታለን። የኛ ማህበረሰብ ጥርስህን በቡሩሽ ተቦረሸው ወንተንሳ በሳሙና ታጠበው ስትለው አረ ይለምድብኛል። እሱ የሚፈራው ምንድነው? ከግማቱ ዓለም ወጥቶ ወደ ጽዳቱ መውጣቱን በጣም ይፈራዋል። ይለምድበታል ጽዳቱ። ብብትህን ለምን እንደ ድሮን ተተቀበበ? አረ ይለምድብኛል። ወደ ሐዲሱ ደግሞ እንምጣ። ወደ ሐዲስ ነበዊ ደግሞ እንምጣ። ከሐዲስ በፊት የሆነ አንድ አባባል ልበልላችሁ። ዝናቡ መጣ ተንጠባጠበ። ኮመንት ላይ የሆነችን ቃል ብቻ ከውስጥ አውጡና ጻፉልኝ፣ የሚሞላውን ቃል ማለት ነው። እኛ ሙስሊሞች እንደዚያ ተብሎ ስንሰደብ የነበርን ማህበረሰቦች ነን። ጽድት ስላልን ብቻ በጽዳታችን የተሰደብን ገራሚ ህዝቦች ነን። ጽድት ስላልን ዝናቡ መጣ ተንጠባጠበ እንትን አጠበ ተብሎ እንሰደብ ነበር። which is ትክክለኛ የመጸዳዳት ስርዓት ሆኖ ሳለ እኛ የምናደርገው ነገር። ያ ማህበረሰብ ግን አሁን ወዴት እየሄድን ነው? ምን አይነት ነገር ውስጥ እየገባን ነው? ወደ ሸሪዓው እንምጣ እስቲ። አሁን የተናገርኩትን ነጥቦች ሁለቱን ነጥቦች ጥርስና ብብት የሚለውን ነገር እስቲ ላንሳና ልናገርበት። ምክንያቱም ሐዲስ ላይ ሁለቱም ተጠቅሷል። የጥርስም ተነስቷል፣ የብብትም ተነስቷል። ያ ብቻ አይደለም ሌላም ቦታ ተነስቷል። እናውራበት። ነብያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ባስተላለፉትና ቡኻሪ በዘገቡት ሐዲስ ላይ خمس من الفطرة ወይ ደግሞ በሌላው ሪዋያ ላይ الفطرة